ሄሎ ሰላም። ሄሎ አባይ። ዳጣ እንኳን ደስ አለሽ። አባይ ብታይ አሁን እግሯ ላይ ተኝቼ ጸጉሬን፣ አንገቴን፣ እጆቼን እያሻሸችኝ ነው። እንኳንም እግሯ ላይ ተኛሽ፣ እንኳንም ዳበሰችሽ። እሺ አባይ አሁን ናስገባይ። አሁን መምጣት አልችልም። ይኸውልሽ እሷንም ቢሆን እንዳታስቸግሪያት። አክስቷም ስለማታውቅ ማታውን ወደ ቤት መመለስ አለብሽ። አባይ አልመጣም። ዳጣ መምጣት አለብሽ። ይኸውልሽ ማርታን በግድ እንድጠረጥር ማድረግ መቻል የለብንም። ደግሞ ቃል ገብተሽልኝ ነበር አይደል? በድብቅ እየሄድሽ ታያታለሽ። ይኸውልሽ ጥለሽኝ እንደማትሄጂ ቃል ገብተሽልኝ ነበር። አዎ አባዬ፣ ግን አሁን አልመጣም። በቃሽ። እማዬን ጥዬ አልመጣም። እማዬን ያልሽው ከመቼው? በቃ እንዳሁን ጸልያለሁ። ጀሪ ስንቱን አሳለፍሽ የኔ ልጅ፣ የኔ እናት፣ ስንቱን ነገር ቻልሽው። አንቺ ስማኝ፣ አንቺ ስኔን ጠብቀሽኝ። አባዬ እኮ ስምሽን ሳይነግረኝ ስላንቺ ብዙ ነገር ነግሮኛ ቃል እኮ ረጅም ጊዜ እንደጠበቅሽኝ አባዬ ብዙ ነገር እኮ ስላንቺ ነግሮኛል። እማዬ በሩን እያየሁ ጠብቅሽ ነው። ኧረ ይሄኔ ጉረኛ በቃ መንገድ ተሰጣል። ይሁን ደጋግመህ ሰላም ትላለህ እና እንሂድ ስልሽ አትልም። አይ እኔ ብቻዬን ነው መሄድ የምፈልገው ብለኝ በግድ እኮ ነው። ወይዘሮ ማርታ በመጨረሻም ዛሬ በሚገርም ሁኔታ እንግዲህ የዳጣን ስልክ በማንሳት ነገርዮሾቹን ለማየት ሞክራለች። የዳጣን ስልክ እንግዲህ ውሃን አምጪልኝ ማለት ክፈችና ስጪ በማለት ምክንያቱም ውሃ ፓተሩን ስለምታውቀው ስልኩን ከፍታ ለማርታ እንዲሰጣት ማርታ ጠይቃታለች። ውሃም እንግዲህ እሺ ብላ ከፍታ ሰጣታለች ማለት ነው። ቤተሰቦቻችን እስከሰጠቻት በኋላ እንግዲህ ቀጥታ ሄደችው ወደ እንትናጋ ነው ማለት ውሃን ወደ ውጭ በማለት እንግዲህ ማርታ የዳጣን ስልክ ከፍታ እያየችው ነበረ። ገና ስታይ በጣም ደንግጣለች። ምን እንዳየች አላቅም። እንግዲህ ዳጣ በእርግጥ እንደዚህ ወጣ ያለ ነገር ምናምን የላትም፣ ግን ምን እንደሆነ አላቅም። እንግዲህ የተጻጻፈችበትን ቴክስት ጋላሪዋ ውስጥ ገብታ የሆነ ነገር አይታ ይሁን ብቻ በጣም ግራ በሚያጋባ ሁኔታ እንግዲህ ወይዘሮ ማርታ በጣም ደንግጣለች። ቤተሰቦቻችን ይሄ ደግሞ በጣም ከባድ ነው። ምናልባት እዚህ ጋር ዳጣ የያዘችው ምስጢር ወይም ደግሞ የተቀመጠ ነገር ካለ በጣም ነው የሚያስጠላው። በተለይ ከሰላም ጋር እንኳን በፊት ያው ምንም ቢጻጻፉም ስልኳ ከዛ በፊት ምንም እንትን የለም። ምናልባት ከናታን ጋር የተጻጻፉት ቴክስት ልታይ ትችል ይሆናል እንጂ እና ከደረጀ ጋር አንዳንድ ነገሮችን ስለ እናቷ የጠየቀችውን ጥያቄ ምናምን ልታይ ትችል ይሆናል ብዬ አስባለሁ። ግን ከባድ ነው ታውቃላችሁ ጋይስ። እዚህ ጋር የሆነ ነገር ማርታ ካየች ነገርዮሹ ትንሽ ከበድላል። እንግዲህ በነገራችን ላይ ማርታ ምንም አይነት ነገር ብታይ በጣም ጎበዝ አስተዋይ ሴት ናት። ለነገሮች እንደዚህ በቀላሉ የምትበገር አይነት ሴት አይደለችም። በፍጹምም አትበገርም በጭራሽ ማለት ነው። እያንዳንዱን ነገር በትዕግስት እያንዳንዱን ነገር ባስተውሉ እያንዳንዷን እርምጃ በስርዓት የምትራመድ ሴት ናት ማርታ ማለት። በዚህ አማካኝነት እንግዲህ የሆነው ነገር ትንሽ አስደንግጧታል። ምን እንዳየች ግን እኛም እንግዲህ ግራ ገብቶናል። እሱ ቀጣይ ላይ ነው። ምን አይታለች ብላችሁ ታስባላችሁ ቤተሰብ? ማለት ምን አይታ ይሆን ዳጣ? እንግዲህ እንደዚህ ወጣ ያለ ጸባይ ምናምን የላትም፣ ግን ብቻ አላውቅም ምን አይታ እንደሆነ። ግን በጣም ነው የደነገጠችው፣ በጣም ነው ያስደነገጣት ሁኔታ። ነገሩ በጣም አስደንግጧታል። ውድ ቤተሰቦቻችን ግን ምን አይታ ይሆን የሚለው ነገር እንግዲህ ያው የሁላችንም ጥያቄ ነው። እንግዲህ ደረጀ እዚህ ጋር ማርታ የሆነ ነገር የምታይ ከሆነ ለሱ ትንሽ ከባድ ነው ጉዳዩ። ምክንያቱም ስሬስሊ ነገርዮሾቹ መስመር ስለሚስቱ፣ ግን ደረጃ ያው ነገሮችን ለማስተካከል የሚችለውን ያክል እየሞከረ ነው። ግን ምንም ያክል ቢሞክር አንዳንድ ነገሮች ድንገት ሳይታወቁም አፈልግጠው ወይም ደግሞ አፈትልከው ሊወጡ ይችላሉ። በዛ አማካኝነት እንግዲህ አሁን ላይ ደረጀም ያለው ጭንቀት ውስጥ ነው። ዳጣን ከእናቷ ጋር በማገናኘቱ ይህን ስራ በመስራቱ ለዘመናት ሲጨነቅበት የነበረውን ትልቁን የአእምሮ ጥያቄውን መልሷል። በጣም በሚገርም ሁኔታ ማለት ነው። ቤተሰቦቻችን እንግዲህ ያው ልጅን የሚያክል ነገር መጣል ማለት በጣም ከባድ ነው። እንግዲህ ልጁ ከጠፋች ወይም ከተጣለች በኋላ ብዙ ሀሳብ፣ ብዙ ጥያቄ፣ ብዙ ጭንቀት ቢያመጣበትም ለአእምሮ ሁሌም ሲወቅሰው
ሲጠይቀው ነበር የነበረው። ግን ያው መታገሱ እግዚአብሔር በጊዜው እሷንም ከሄደችበት ወይም ደግሞ ከወደቀችበት ዳጣን አምጥቶ ሁሉም ነገር ተስተካከለ ማለት ነው። ከዚህ በኋላ እናቷ ጋር የማገናኘቱ ጉዳይ ነበረ ትንሽ ከባድ ሆኖበት የነበረው። ያው እናቷም ጋር በሚገርም ሁኔታ እንግዲህ እግዚአብሔር ይመስገን አገናኝቷቸዋል ማለት ነው ውድ ቤተሰቦቻችን። ስለዚህ እንግዲህ ደስ የሚል ነገር ነበረ፣ ደስ የሚል ጊዜ ነበረ። ያው ነገሮች ትንሽ ቻለንጆች ቢኖራቸውም ሁሉ ነገር አልጋ ባልጋ አይደለም። በእርግጥ ግን ደስ በሚል ሁኔታ ሁሉም ነገር ተስተካክሎ ማርታም ሳታቅ ነገሩ በሁኔታው በደስ በሚል ሁኔታ ተቋጭቷል። ደስ ብሎናል ቤተሰቦቻችን። ያው ደረጀም ሲያስጨንቀ የነበረው ጉዳይ በሰላም ተፈቶለታል። እሱም በጣም ደስ ብሎታል። ይሄ ለሁላችንም ደስ ብሎናል። ዳጣም እናቷን በማግኘቷ፣ ሰላምዬም ለዘመናት የጠበቀቻትን ልጇን በማግኘቷ ሁላችንም ተደስተናል። ግን ማርታ አሁን ያየችው ነገር ወይም ደግሞ የዳጣን ስልክ መክፈት አልነበረባትም። ምክንያቱም ጥሩ አይደለም አንዳንዴ መጠራጠር። አንዳንድ ሰዎች ባላቸውን የሚስታቸውን እንደዚህ ስልክ ለመጥለፍ ምናምን የሚሞክሩ ሰዎች አሉ። ግን በነገራችን ላይ ጠልፋችሁ ከምትናደዱትና ሌላ ችግር ውስጥ ከምትገቡት አይበልጥም አለመጥለፍን የሚያክል ነገር የለም። ምክንያቱም መጥለፉ በራሱ ሌላ ሪስክ አለው። መጥለፉ በራሱ ሌላ አደጋ አለው። በጣም ቻለንጅ አለው ውድ ቤተሰቦቻችን። በጣም በከባዱ ማለት ነው፣ እንዲቀለል ያለ ሳይሆን በጣም በከባዱ ቻለንጅ አለው። ያው ግን እያንዳንዱን ነገር ደግሞ በትዕግስት መወጣት ደግሞ መልካም ነው። እንግዲህ ዳጥሻ ዛሬ እናቷን አግኝታ ዞሮ ደስታችን ነው። ሁላችንም ደስ ብሎናል። ከሆነው ነገር አንጻር ሁላችንም ደስታቸው አስደስቶናል። ያደረጉት ነገር ደስ ብሎናል። ቀጣዩ ደግሞ መልካም እንደሚሆን ተስፋ እናደርጋለን። ስለዚህ በቀጣይ ደግሞ ሁሉም ነገር ተስተካክሎ ደረጀም ደግሞ ለማርታ እንግዲህ በሚቻለው መልኩ ቀስ አድርጎ ሁሉንም ነገር አስረድቷት ተራርታ እሷም ትዳራቸው ሳይፈስ ልጆቻቸው ሳይበተኑ እነሱም ሌላ ችግር ውስጥ ሳይገቡ ሁሉም ነገር እንደሚስተካከል ባለሙሉ ተስፋዎች ነን ቤተሰቦቻችን። እንደዛ ቢሆን መልካም ነው ብለን እናስባለን። አለበለዚያ ግን ትንሽ ከባድ ስለሆነ ማለት ነው ውድ ቤተሰብ። ኤኒዌይ በጣም ነው ደስ የሚለው። ሁሉም ነገር ደስ ይላል። እንደዚህ በሁሉም ነገር በልኩ በመልኩ ሲሄድ ደስ ይላል። ደረጀም እንግዲህ አሁን ላይ ደስተኛ ነው። ምክንያቱም ልጅና እናትን ማገናኘት ማለት ይሄ በቃ ምን ብዬ ንገራችሁ ጋይስ፣ ከቃላት በላይ ነው፣ ከአእምሮ በላይ ነው። ይሄ በጣም ይበል የሚያስብል በደስታ በልልታ የሚያስብል ነገር ነው። ቀጣዩ ደግሞ መልካም ሆኖ ደረጀና ማርታም ሌላ ችግር ሳይፈጠር ሁኔታዎች ተስተካክለው ነገሮች አምረው ተውበው መንገዳቸውን ይዘው እንደሚጓዙ ተስፋ አለን ውድ ቤተሰቦቻችን። በቀጣይ ደግሞ አዳዲስ ቪዲዮዎችን ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካሙን ሁሉ በያላችሁበት ተመኘሁኝ። ወዳችኋለሁ ውድ ቤተሰቦቼ። እንግዲህ ሁሌም እንደምታደርጉልኝ ሁሌም አብራችሁ ስለሆናችሁ በጣም ምስጋናዬ ከልብ የመነጨ ነው። አሁንም ደግሞ አብራችሁኝ ሆኑ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችሁ ፈቅዳችሁ ስለምታደርጉልኝ ነገር ሁሉ ምስጋናዬ በጣም ከፍ ያለ ነው። ወዳችኋለሁ። ባይ ባይ።